ሰላም እንዴት ናችሁ? የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣው አማርኛ ፊደል ነው ማለት ነው። አማርኛ ፊደል ከሀ እስከ በ ያሉ ፊደሎችን በደንብ አድርጌ አሳያችኋለሁ። ወደ ጎን እየቆጠሩኝ አብራችሁ ከኔ ጋር እየቆጠራችሁ ደብተር ላይ በመጻፍ ተከታተሉ። በተለይ ጀማሪና ፊደል እየቆጠራችሁ እየተለማመዳችሁ ከሆነ እንዴት መያዝ እንዳለባችሁ አሳያችኋለሁ። ከኔ ጋር አብራችሁ ተለማመዱ። ቀጥታ ወደ ቪዲዮ ገባለሁ። መልካም ቆይታ ይሆንላችሁ። እሺ ተመልሻለሁ። ቆጥርላችኋለሁ። የአማርኛ ፊደል መጀመሪያዋ ሀ ትባላለች። ወደ ላይ ዙሪያ የተጻፈችዋ ማለት ነው። ሀ የሚል ድምጽ ነው የሚኖራት። እንግዲህ ወደዚህ ወደ ጎን እንቆጥርና ከዛ ከመጨረሻ ወደ መጀመሪያ ደግሞ እንቆጥረዋለን ማለት ነው። መጀመሪያዋ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ የሚል ድምጽ ይኖራታል ማለት ነው። ወደዚህ ወደ ጎን ስትቆጥሩት ከዛ ከመጨረሻው ትጀምሩና ደግሞ ወደዚህ ትቆጥሩታላችሁ። ወደዚህ ስትቆጥሩ የፊደሎችን ድምጽና ቀጥላታቸውን መለየት ትችላላችሁ ማለት ነው። የመጨረሻዋ ሆ ሚል ድምጽ ሲኖራት ከአናቷ ቀለበት ይኖረዋል ማለት ነው። ህ ስድስተኛዋ ነች። አናቷ ላይ የዝግዛግ ነገር አላት። ሄ አምስተኛ ቀለበት ይኖራታል። ሀ የሚል ድምጽ ይኖረዋል አራተኛው የሀ ፊደል ማለት ነው። ሂ ሶስተኛዋ እግሯ ሸፋፋ ነው። ሁ ሁለተኛው ከጎኑ ቅጥላት ይኖረዋል። የመጀመሪያው ሀ የሚል ድምጽ ይኖረዋል ማለት ነው። ይህን በደንብ በመለየት አማርኛ ፊደል ማወቅ ትችላላችሁ ማለት ነው። ልክ አሁን እንደቆጠሩት አድርጋችሁ በመቁጠር ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ የሚል ድምጽ ይኖረዋል ማለት ነው። ኦኬ ከሀ ቀጥላ ደግሞ ለ ትባላለች። ከሀ ቀጥላ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ የሚል ድምጽ ይኖረዋል ማለት ነው። ከዛ ወደ መጣንበት እንቆጥረዋለን። ደግሞ ሎ የምትለው የመጨረሻዋ ድምጽ ስትሆን ይኸው ከዚህ ላይ ቀለበት ይኖረዋል። ከጎኑ ቅጥላት ኑሮት ቀለበት ነው የሚኖረው። ል ስድስተኛዋ ነች። በውስጥ በኩል አሁንም ቀለበት ይኖራታል እግሯ ላይ ማለት ነው። ሌ በውጭ በኩል ቀለበት አምስተኛዋ ማለት ነው። ላ የሚል ድምጽ ነው የሚኖረው። አራተኛው ደግሞ አንድ እግሩ አጭር አንድ እግሩ ረጅም ይሆናል ማለት ነው። ሌ ሶስተኛዋ ናት። እግሯ ሸፋፋ ትሆናለች። ሉ ሁለተኛው ከጎኑ ቅጥላት ይኖረዋል። ለመጀመሪያው ማለት ነው። እንግዲህ ቅጥላታቸውና የፊደሎችን ድምጽ መለየት ነው። ከዛ ማንበብ ትችላላችሁ ማለት ነው። እንደዚህ በማድረግ መለየት ትችላላችሁ። ላንብብላችሁ። ሎ፣ ል፣ ሌ፣ ላ፣ ሊ፣ ሉ፣ ለ የሚል ድምጽ ይኖረዋል ማለት ነው። እንደዚህ በማድረግ መቆጠር ትችላላችሁ። ኦኬ ከለ ቀጥላ ደግሞ ሀ ትባላለች። ሀ መጀመሪያ ሀን አይተናል። አሁንም ሀ ሞክሼ ወይም ደግሞ ተመሳሳይ ድምጽ ያለው ሆኖ በቅርጽ የሚለያይ ማለት ነው። እቺ ሀሌታ ሀ እቺ ሀመርኋ ትባላለች። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ የሚል ድምጽ ይኖረዋል ማለት ነው። ወደ መጣንበት ሆ በዚህ በኩል ያለው እግር ረጅም ነው። ህ ከአናቱ ምልክት አለው። ሄ ቀለበት ነው። ሀ አራተኛ ንግሯ ረጅም ይሆናል በዚህ በኩል ያለው እግሩ ማለት ነው። ሂ ሶስተኛ ሸፋፋ፣ ሁ ሁለተኛ፣ ሀ መጀመሪያ ማለት ነው። እዚህ በማድረግ መቁጠር ሆ፣ ህ፣ ሄ፣ ሃ፣ ሄ፣ ሁ፣ ሃ የሚል ድምጽ ይኖረዋል ማለት ነው። ከሀ ቀጥሎ ደግሞ መ ይባላል። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ የሚል ድምጽ ይኖረዋል ማለት ነው። ከዛ ወደ መጣንበት ሞ መጨረሻው ነው። እግሩ በዚህ በኩል ባለው ቀጥሎ ይወርዳል። ሞ ይሆናል ማለት ነው። ም ስድስተኛዋ እግሩ በዚህ በኩል ተቀጥላ ልክ እንደ ሞ ሁና ግን እቺ ጠመም ወደዚህ በደንብ ጠመም ያለ ሲሆን ስድስተኛ ድምጽ ይሆናል ማለት ነው። ስለዚህ ም የሚል ድምጽ ይኖረዋል ማለት ነው። ሜ የምትለዋ ደግሞ ቀለበት አላት። ሜ ማ አራተኛዋ በዚህ በኩል ባለው ነው የሚወርድ ማለት ነው። ሚ ሶስተኛዋ እግሯ ሸፋፋ ናት። ሙ ሁለተኛ፣ መ መጀመሪያ ይሆናል ማለት ነው። እንደዚህ በማድረግ መቁጠር ትችላላችሁ። መጨረሻ ላይ ያለው ሞ ከዛ ም፣ ሜ፣ ማ፣ ሚ፣ ሙ፣ መ የሚል ድምጽ ይኖረዋል ማለት ነው። ቀጥሎ ደግሞ ሰ ነው። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ የሚል ድምጽ ይኖረዋል። ወደ መጣንበት ሶ መጨረሻ
ያለው እግሩ ላይ ነው የሚወርደው ማለት ነው። መጨረሻው ስ የምትለዋ ደግሞ ስድስተኛው በዚህ መጨረሻ ባለችው እግሩ ላይ ይወርዳል ማለት ነው። ሴ አምስተኛዋ ቀለበት ነው። ሳ አራተኛ ቀጥ ብላ ትወርዳለች በዚህኛው እግር ሆና ማለት ነው። ሲ ሶስተኛዋ ነች ሸፋፋ። ሱ ሁለት፣ ሰ መጀመሪያ ማለት ነው። እንደዚህ በማድረግ መቁጠር ሶ ከዛ ስ ሴ ሳ ሲ ሱ ሰ የሚል ድምፅ ይኖራል ማለት ነው። ኦኬ አሁን ደግሞ ከሰ ፊደል ቀጥላ ረ ትባላለች። ረን ደግሞ እናያለን። ረ ይቺ ማለት ነው። ረ ሩ ሪ ራ ሬ ር ሮ። ወደ ጎን ስቆጥሩት ቀላል ነው። ዝም ብላችሁ ወደ ጎን ደጋግማችሁ ድምፅን እየሰማችሁ ቁጠሩት። እዛ መጨረሻ ሮ አናቱ ላይ ቀለበት አለው። ር ዝም ብላ በሰፊው ሆኖ ፊቷ የዞረች ማለት ነው ወደዚህ። ሬ ቀለበት ናት። ራ አራተኛ ዝግዛግ ይኖረዋል። ሬ ሶስተኛ ቆልምም በጣም ዘወር ያለ ማለት ነው። ሩ ሁለተኛ ከታች በኩል ቅጥላት ይኖራል። ረ መጀመሪያ ማለት ነው። ሮ ከዛ ር ሬ ራ ሬ ሩ ረ የሚል ድምፅ ይኖረዋል ማለት ነው። ኦኬ ከረ ቀጥሎ ደግሞ ሰ ትባላለች። ከላይ ሳይተናል ሁለት ሰ ፊደል አየን ማለት ነው። ሰ ሱ ሲ ሳ ሴ ስ ሶ የሚል ድምፅ ይኖረዋል። እዛ ወደ መጣንበት ሶ በዚህ በኩል እግሩ ረጅም ነው፣ በዚህ ያለው አጭር ማለት ነው። ስ ስድስተኛ ከአናቱ ዘወር ያለ ይኖረዋል። ሴ ቀለበት ነው። ሳ አራት፣ ሲ ሶስተኛ ሸፋፋ፣ ሱ ሁለት፣ ሰ የመጀመሪያው ማለት ነው። ሶ መጨረሻው ስ ሴ ሳ ሲ ሱ ሰ ብላችሁ መቁጠር። ከኔ ጋር ድምፁን እየሰማችሁ ደጋግማችሁ መቁጠር። ኦኬ ከሰ ቀጥሎ ደግሞ ሸ ትባላለች። ሸ ሹ ሺ ሻ ሼ ሽ ሾ የሚል ድምፅ ይኖረዋል። ሾ መጨረሻው ነው። ሾ ይኸው እግሩ በዚህ በኩል ረጅም ይሆናል። ሽ አሁንም አናቷ ላይ ጠማማ ነው የምትሆነው። ሼ አምስተኛ ቀለበት። ሻ በዚህ በኩል ያለው እግር ረጅም ይሆናል ማለት ነው፣ ከመጨረሻው ጋር ተቃራኒ። ሺ ሶስተኛ እግሯ ሸፋፋ። ሹ ሁለት፣ ሸ መጀመሪያ ማለት ነው። እንደዚህ በማድረግ መቁጠር ሾ ከዛ ሽ ሼ ሻ ሺ ሶስተኛ ሹ ሸ ብላችሁ ትቆጥራላችሁ ማለት ነው። ከሸ ቀጥሎ ደግሞ ቀ ትባላለች። ቀ ኩ ቂ ቃ ቄ ቅ ቆ ይላል ማለት ነው። ቆ የሚለው መጨረሻው ነው። ከአናቱ ላይ ቀለበት ነው የሚኖረው። ቅ ስድስት፣ ቄ አምስት ቀለበት፣ ቃ እግሩ ወደዚህ የዞረ፣ ቂ ሶስተኛ፣ ቁ ሁለት፣ ቀ መጀመሪያ ማለት ነው። የመጨረሻው ቆ ነው። ቆ ቅ ቄ ቃ ቂ ቁ ቀ ብላችሁ እንደኔ ድምፁን እየደጋገማችሁ መቁጠር ትችላላችሁ ማለት ነው። የመጨረሻዋ በ ትባላለች። በ ቡ ቢ ባ ቤ ብ ቦ ወደ መጣንበት ቦ መጨረሻው ይሆናል ማለት ነው። በዚህ በኩል ያለው እግሩ ረጅም ነው። ያለ እግር ያላቸው ፊደሎች እግራቸው አንድ እግራቸው አጭር አንድ እግራቸው ረጅም ነው የሚሆነው ማለት ነው። የመጨረሻው ቭ ስድስተኛ በዚህ በኩል ቅጥላት ይኖራል። ቤ ቀለበት ነው። ባ እቺ በዚህ በኩል ረጅም ትሆናለች ማለት ነው። ቢ ሶስተኛዋ፣ ቡ ሁለት፣ በመጀመሪያ ይሆናል ማለት ነው። ቦ ብ ቤ ባ ቤ ቡ በ ብላችሁ ትቆጥሩታላችሁ ማለት ነው። ይህን ይመስላል። እንደዚህ ያደረጋችሁ መቁጠር። ለበለጠ መማር የምትፈልጉ ደግሞ ደውላችሁ አናግሩኝ። በቅርቡ አማርኛ እንድታውቁ አግዛችኋለሁ። የዛሬ ቪዲዮ ከሀ እስከ በ ነው የሰራሁላችሁ። ከተመቻችሁ ላይክ፣ ሼር በማድረግ አበረታቱን። በሌላ ቪዲዮ እስከመጣ ሰላም ሁኑ። ቻው።